እኔ የምለው ለምን አላገባም? ምክንያቱም ወንድ እንጂ ባል የለማ። ብዙ ሰዎች ለምን አታገቢም? አግቢ እንጂ ትዳር መልካም ነው፣ ወንድ አልጠፋ፣ በዚያ ላይ የራስሽ መተዳደር ያለሽ፣ የገንዘብ ችግር የለብሽም፣ ካልጠፋ ወንድ ከተትረፈረፈው ሁሉ ካንዱ ጋር በፍቅር ብትጣመሪ ምን አለበት የሚሉ አስተያየቶችና ምክር ይሰጡኛል። በተለይ እድሜ 30 መሙላቱን ተከትሎ ባለፉት 2 አመት የትዳር ይሻልሻል ምልጃዎች ጠንከር ብለው መጥተዋል። ታዲያ እኔም በጉዳዩ ላይ ደጋግሜ ያስብበታለሁ። እውነት ለምን አላገባም ብዬ ራሴን ጠይቄያለሁ። ዛሬ በአደባባይ እናገራለሁ። እናንተንም አንድ ጥያቄ ጠይቃለሁ። ልክ ናችሁ፣ ወንድ ሞልቷል፣ ግን እውነት ባል ይኖር ይሆን? ይህ ዛሬ እኔ የምለው ያልኩበትና ሐሳቤን ላካፍላችሁ የወደድኩበት ርዕሰ ጉዳይ ነው። ባይመቻችሁም የተንሻፈፈውን አቃንታችሁ በእሁድ መዝናኛ ፕሮግራማችሁ ላይ ብታቀርቡልኝ እጅግ ደስታለሁ። ለምን አታገቢም? ሳር ቅጠሉ ሁሉ ወንድ አይደለም እንዴ ስትሉ ይለከረማችሁ፣ ለማውቃችሁ ለምታውቁኝ እኔም እላችኋለሁ ወንድ ሁሉ ባል ይሆናል ያላችሁ ማን ነው? እርግጥ ነው የአዳም ዘር በየትም ስፍራ አለ። የአዳም ልጅ ሁሉ በወንድ ጾታ ስለተጠራ ይሄዋን ባል ይሆናል ብላችሁ ለምን አሰባችሁ? እኔ የምለው አንድ ባል ለሚስቱ ሊያሟላለት የሚገባው ጉዳይ ምንድነው? አንዲት ሴት ከአንድ ወንድ ምን ትጠብቃለች? የእኔ በትዳር ላይ የመዘግየት ሚስጥር በእነዚህ ጥያቄዎች ሁሉ ተካቷል። በተፈጥሮዬ ብዙ ወንዶች ይቀርባለሁ። ከብዙዎቹ ጋር ደጋግሜ ተወያይቻለሁ። እንደተጠበቀው ሁሌም የማገኛቸው ወንዶች ተመሳሳይ ናቸው። አንድ አይነት ባህሪ የሚታይባቸው፣ ልብሳቸውን ማሳመር፣ ጫማቸውን መቀያየር፣ ጉራና ጀብዷቸውን ማውራት፣ ከዚያም ያገኟትን ሴት ለማቀፍ መንጠልጠል፣ ለመሳም ከንፈራቸውን ማሞጥሞጥ፣ ተሽቀዳድሞ የጾታ ጥያቄ ማንሳት። በቃ ነገን የሚመለከቱ አይደሉም። ለምሳሌ እኔ ያገኘኋቸው ወንዶች ሁሉ በተገናኘን የመጀመሪያው ቀን በቅጡ እንኳን ሳያውቁኝ እየተቀለሰለሱ እወድሻለሁ፣ አፈቅርሻለሁ፣ ሞትኩልሽ፣ ተቀበርኩልሽ ማለት የሚያዘወትሩ ናቸው። ይህ የሁሉም ወንዶች ባህሪ ነው። የፈቀዱት ሲሟላላቸው፣ የሻቱት በእጃቸው ሲገባ እንደ ሰላምታ ሲያሽጎደጉዱት የኖሩት የፍቅር ቃላት ከአንደበታቸው ሊወጣ ይተናነቃቸዋል። አበድኩልሽ ያሏትን ሴት መንከባከብ ይዘገነናቸዋል። ይህ የወንዶች ጸባይ ነው። ሁሉም ወንዶች እንጂ ባሎች አይደሉም። ባል የዘለቄታ ነው፣ የሁል ጊዜ ነው። ያሰብኩትን አገኘሁ ብሎ ለሚስቱ ያለውን ፍቅር የማይቀነስ የማይከዳ ነው። ወንድ ግን ወንድ ነው፣ ሴትን ለስሜቱ የሚቀርብ አለፍ ካለ የሴት ልጅ ጥቅም ልጅ መፈልፈል ብቻ ነው ብሎ የሚያስብ። ይህን አስተሳሰብ በሬዲዮ መግለጽ ያሳፍር ይሆናል። ሐቁ ግን ይህ ነው። ብዙ ወንዶች ሴቶችን የሚንከባከቡት ልጅ እስኪያስወልዱ ድረስ ነው። ደጋግሞ ስልክ መደወሉ፣ አበባና ቸኮሌት ማመላለሱ፣ ወንበር ስቦ ማስቀመጡ፣ የፍቅር ቃላት መለዋወጡ፣ መጎራረሱ፣ እነዚህ ተግባራት ሁሉ በጋብቻ ማግስት ተነው የሚቀሩ የወንዶች የማስመሰል ዘዴዎች ናቸው። የሚፈልጓትን ሴት በመዳፋቸው እስኪያስገቡ የሚገለገሉበት የወንዶች የጋራ ባህሪ ነው። ለዚህ ነው ወንዶች ሁሉ ባል አይሆኑም የምላችሁ። ምክንያቱም ያለው ወንድ እንጂ ባል አይደለማ። የእሁድ መዝናኛ የእኔ ምለው አዘጋጆች የማላገባው ወንድ ሳይሆን ባል ስላጣሁ ነው የምልበት ሌላው ምክንያቴ የቀረቡኝ ወንዶች ሁሉ አለመታመናቸው ነው። ሚስታቸውን ከቤት ተው ልጆቻቸውን ትምህርት ቤት አድርሰው እንደተመለሱ ሌላ ሴት እየተከተሉ ሞትኩልሽ ሲሉ የሚውሉ ወንድ መሆናቸው እንጂ ባል መሆናቸው ትዝ የማይላቸው ናቸው። ሰውን ማመን ቀብረው ነው ያለችው እንስሳ ማን ነበረች? እኔ ግን ወንድን ማመን ቀብረው ነው ተብሎ ቢቀየር መርጣለሁ። ብዙ ወንዶች እኮ እኛ ሴቶች ማሰብ ማሰላሰል ማንችል ህሊናችንን ቤት አስቀምጠን የምንወጣ የሚመስላቸው ናቸው። ታክሲ ውስጥ፣ የሥራ ቦታ፣ መዝናኛ ስፍራ፣ ብቻ የትም ይሁን የት ባለትዳሮቹ ሳይቀሩ ሴት ማባበል፣ መደለል፣ ስልክ ቁጥር ሲለምኑ መዋል መተዳደሪያቸው የሆነ ይመስላል። የጋብቻ የቃል ኪዳን ቀለበታቸውን ጣታቸው ላይ ሰክተው ሌላውን ሲያሽኮረሙ የሚውሉ ልጆቻቸውንና ሚስቶቻቸውን ከቢሮና ከትምህርት ቤት ማመላለስ ተጠይፈው የሰው ኮረዳ ሲያግዙ የሚከርሙ በየትኛውም መለኪያ በቃላቸው ለመጽናት ታማኝ ሆነው ለመኖር የማይችሉ ከሚስታቸው ጀርባ ብዙ አስነዋሪ ተግባራት የሚፈጽሙ ወንዶች ናቸው። ከተማውን አገሩን የሞሉት እነሱ ናቸው። እነዚህን ቆጥረው
ብዙ ሰዎች ለምን አታገቢም በዙሪያሽ የሚርመሰመሱት ሁሉ ወንዶች አይደሉም እንዴ ይሉኛል። እኔም ይሄው በህዝብ ፊት እንዲህ እላቸዋለሁ፣ እነሱ ወንዶች እንጂ ባሎች መሆን አይችሉም። ሴት ሞልቷል፣ ሚስት ሞልቷል፣ ባል ግን የለም። እኔ ደግሞ የምፈልገው ወንድ አይደለም ባል እንጂ። የእኔ ምለው አድማጮች ትዳርን ባሰብኩ ጊዜ እንድፈራ የሚያደርገኝ ሌላው ምክንያት የወንዶች እጅግ የተዛባ ያረጀ አስተሳሰብ ነው። ወንድን የበላይ የሁሉ ነገር ማዕከል አድርጎ ሴቶቹን በድጋፍ ሰጪነት የሚፈርጀው የድሮ አስተሳሰብ ለብዙ ወንዶች ሴት ስራዋ የታወቀ የተቆጠረ ነው። ቤት መዋልና መጠበቅ፣ ልጆች መውለድና ማሳደግ፣ ማድቤት ጉድ ጉድ ማለትና አባወራን መቀለብ፣ ቡና ማፍላት፣ እንግዳ ማስተናገድ በቃ። ወንድ ግን ሁሉን ማድረግ ይችላል። መዝናናት፣ አምሽቶ መግባት፣ በቤቱ ጣፈንታ ላይ የመጨረሻውን ውሳኔ መስጠት፣ ሁሉንም። ብዙ ወንድ ሚስቱን የሚመለከተው የእኩል የኑሮ አጋሩ አድርጎ ሳይሆን የመከራ መግፊያ አገልጋዩ አድርጎ ነው። ሙያ የሌላት ናት ብሎ ደረጃ የሚያወጣውም አሁንም ወንዱ ነው። ሁሉም ወንዶች ከሞላ ጎደል እንደዚህ ነው የሚያስቡት። ሚስት ከማግባታቸው በፊት ጥያቄያቸው ሰራተኛ ለመቅጠር ነው የሚመስለው። ሙያ እንዴት ናት? ዶሮ መስራት ትችላለች? ልጅ ማሳደግስ? ይህ እነሱን የሚመለከት አይመስላቸውም። የእነሱ ሙያ ለመቻል አያሳስባቸውም። አንዳንድ ወዳጆቼና ዘመዶቼ አንቺ ልጅ መቼ ነው የምታገቢው? አግቢ እንጂ ያሉ የሚወተውቱኝ እነዚህን ወንዶች ነው። እንግዲህ ማግባቱንስ አገባለሁ፣ የማገባው ደግሞ ከማጀት እስከ አደባባይ ያለውን ስራ ተከፋፍሎ ሊኖር የፈቀደውን ነው። እሱ ደግሞ ለጊዜው የለም፣ ወይም እነዚህ ወንዶች ሸፍነውታል። እንዳልኳችሁ ከወንዶች መካከል ባሎችን ፈልፍሎ ማውጣት የተቀበረ ፈንጂን ለማምከን ከሚሰጥ ትኩረት በላይ ጥንቃቄን ይፈልጋል። የተከበራችሁ አድማጮች፣ እንዲሁም ካላገባሽ እያላችሁ ስትወተውቱኝ የነበራችሁ ወዳጅ ዘመዶች፣ ዛሬም ቃል ያው ነው። መሬቱን የሞላው ወንድ እንጂ ባል አይደለም። ባል ማለት ለእኔ ታማኝ፣ ለሚስቱ ያለው ፍቅር ከፍና ዝቅ የማይል፣ በመተሳሰብና በእኩልነት የሚያምን ማለት ነው። ይህን ባል እስካገኘው አላገባም። አሁን 32 ዓመቴ ነው። 40ም 50ም ልደርስ እችላለሁ። በእድሜዬ ሁሉ ግን አንድ ነገር እርግጠኛ ነኝ፣ ወንድ ስላገኘው ብቻ አለማግባቴ። ምክንያቱም እኔ የምፈልገው ባል ነውና። ተሳስተሻል ካላችሁ ምላሻችሁን ሰምቼ አስተካክላለሁ። እስከዚያው ደግሞ እስኪ ወንዶች ባል ለመሆን ሞክሩ እያልኩ ሐሳቤን አጠቃልላለሁ። እድሉን ያመቻችልኝ ኤፍኤም አዲስን አመሰግናለሁ። ከክብር ጋር ሉሊት ከአዲስ አበባ ጎተራ። እኔ ምለው ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።